ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁልኝ? ዛሬ የምር ማመን እስከሚከብደኝ ድረስ አውርጄ እስከምጠቀምበት ላምነው ያልቻልኩት አፕ ይዤላችሁ መጥቻለሁ። እሱ ምንድነው? በስልካችን ብቻ አንዴ ከፍተነው እስከ 30 ቪዲዮ በአንዴ ማጫወት እንችላለን። የ10 ሰዓቱን በ5 ሰዓት ውስጥ እንዲጨርስልን አድርገን 10 ሰዓት ቪዲዮ ማግኘት 10 ሰዓት ማግኘት እንችላለን ማለት ነው። በ5 ደቂቃ ውስጥ ወይም ደግሞ በ10 ሰዓት በ5 ሰዓት ውስጥ የ10ሩን ሰዓት በ5 ሰዓት ለሁለት ማካፈል ማለት ነው። እሱም እንደገና ደግሞ አንድ ቪዲዮ ከፍተን አሁን ለምሳሌ በላፕቶፕ ሲሆን 4 ብራውዘር ምናምን ተጠቅመን ፕሌሊስት የምናጫወት ልጆች አለን አይደለም። ይሄ ደግሞ በስልካችን አንድ ፕሌሊስት ያሰርነውን 3 ጊዜ 4 ጊዜ ከፈለግን እስከ 10 ጊዜ የሚያጫወትልን አፕ አለ። ምክንያቱም በአንዴ ለምሳሌ የ30ውን በ15 ደቂቃ ልንጨርሰው እንችላለን። የሚሰጠን ሰዓት ግን 30 ሰዓት ነው። ሲቀጥል ደግሞ አንዱን ፕሌሊስት 4 ጊዜ ማጫወት እንችላለን። እሱ እንዴት ነው? እሱም በምንድነው የምናጫውተው የሚለውን አንድ ገራሚ አፕ አለ። እሱን ላሳያችሁ። በመጀመሪያ ፕሌይ ስቶር ትገቡና መልቲ ቪው ብራውዘር ብላችሁ ሰርች ታደርጋላችሁ። ሰርች ካደረጋችሁ በኋላ ይሄ አፕ ይመጣላችኋል። እኔ አሁን እዚህ ጋር አንዴ ክሊክ ላድርገው፣ ምክንያቱም ስላወረድኩት እንግዲህ ኢንተርኔት ሁሉ ሊሆንባችሁ ይችላል። ትንሽ እንጠብቀው። ለእናንተ ይሄ እንትን ብሎ ነው የሚመጣው፣ ለእኔ ግን የተጠቀምኩበት ስለሆነ እንደዚህ ይመጣልኝ። ይታያችኋል። እዚህ ጋር ገና ስከፍተው 1 2 3 4 እዚህ ጋር መክፈት እችላለሁ። እዚህ ጋር መክፈት እችላለሁ። እዚህ ጋር መክፈት እችላለሁ። እዚህ ጋር መክፈት እችላለሁ። አንዱን ፕሌሊስት 4 ጊዜ ከፍቼ ለምሳሌ የአንዱን ሰዓት በአንድ ሰዓት ውስጥ 4 ሰዓት ላሰጠው እችላለሁ ማለት ነው። ምንድነው የምናደርገው? እዚች ጋር እንመጣና እኔ አሁን ለምሳሌ በሁለት ላሳያችሁ። እዚህ ጋር በ4 ነው የከፈተልኝ አይደለ? እዚች ጋር መጣና እስከ 10 ድረስ ነው የሚለው። እኔ ግን በቱ ላሳያችሁ። እዚህ ጋር መጣና www.youtube.com ብላችሁ ሰርች ታደርጋላችሁ። እንደምታዩት እዚህ ጋር ዩቲዩብ መጣልኝ አይደል? ሪከርድ ማድረግባት ጠፍታብኛለች። እዚህ ጋር youtube.com ብዬ ሰርች ካረኩ በኋላ እዚህ ጋር እንግዲህ ኢንተርኔቱ ነው፣ ጠብቁ፣ ታገሱ። ዩቲዩብ ይከፍትልኛል፣ እንደዚህ ይመጣልኛል። ከዛ እንደማሆንም እዚች ጋር ሰርች በሩ ጋር መጣና ምንድነው ብዬ የምጽፈው የዩቲዩብ ቻናል ስሜን፣ ለምሳሌ የኔ ፍኖተ ያሬድ ወይም ደግሞ ሞኒቲዩብን ሰርች አረኩኝ። እንደምታዩት እዚህ ጋር መጣልኝ፣ ፕሮፋይል መጣ። እሱን አንድ ክሊክ አረግና እንዲህ ወደ ላይ ስክሮል አረጋዋለሁ። ቪዲዮዎችን ነው የሚያመጣልኝ። እዚህ ጋር ፕሌሊስት ላይ ነው የምገባው። ያሰርኩት ፕሌሊስት አለ። ወደ ታች ስክሮል አረግ 16 ቪዲዮ ፕሌሊስት አስሬያለሁኝ። ታያችኋል። 16 ቪዲዮ። አሁንም አንዴ ወደ ታች ስክሮል አረግና ቪዲዮውን ፕሌይ እለዋለሁ። አሁን እዚህ ጋር ሾርት ቪዲዮ እየተጫወተልኝ ነው፣ ይታያችኋል። አንድ ቪዲዮውን እንደዚህ ነካረግና እዚች ጋር ሴቲንጓን እመጣለሁ። ሴቲንጓ ጋር መጣና እዚህ ጋር የሚጫወተው 144 ትክክል ነው። እዚህ ጋር ደግሞ ኳሊቲው ማለት ነው እዚህ 300 ምናምን መሆን የለበትም፣ ዝቅ ማድረግ አለባችሁ። እዚህ ጋር ደግሞ ስፒድ የሚለውን ኖርማል ነው የሚለው። እኔ አንዴ ክሊክ አረግና ኖርማል የሚለውን በሁለት አረጋዋለሁ። ታያችኋል። በጣም ፋስት እየሆነ ነው የሚጫወተው ማለት ነው። ይሄንን ከፈትኩት፣ ተውኩት። ከዛም እዚህ ጋር አሁን ምንድነው አንደኛው ላይ ማለት ነው በሁለት ብራውዘር ነው ከፍታለሁ ያልኳችሁ። እዚህ ጋር ደግሞ መጣና አሁንም ምንድነው የምጽፈው? ቅድም እንደገባሁት www.youtube.com ብዬ ጽፋለሁ። youtube.com አያችሁ። እንደምታዩት አሁንም ከታች ይሄ መጣልኝ።
እውነት በጣም ትጠቀሙበታላችሁ። ገራሚ ነው። እንደዚህ ከመጣልኝ በኋላ ምንድነው የማደርገው? እኔ ስለከፈትኩት የራሴ ቻናል መጣ እዚህ ጋር ሞኒቲዩብ ሞኒቲዩብ አሁንም ማለት ነው ያንኑ ሶሪ ወያችሁ እዚህ ጋር አሁንም መጣልኝ። እዛ ጋር እያጫወትኩ ነው። እዚህ ጋር አሁን የራሴ ፕሮፋይል መጣ። ምንድነው አንዴ ፕሮፋይልን ክሊክ አደረግና ወደ ላይ ስክሮል አደርገዋለሁኝ። እዚህ ጋር ፕሌሊስት ላይ እመጣለሁ። ከዛና አሁንም ወደ ታች ስክሮል አደርገዋለሁኝ። እዚህ ጋር አሁንም የቅድሞ 16 ቪዲዮ አይደለ? እንግዲህ የአንዱ ቪዲዮ ብዛት ስንት ነው? 1 ሰዓት ምናምን ነው የሚሆነው። አያችሁ እዚህ ጋር እዛ ጋርም ከፍቻለሁ። አሁን 1 ሰዓት ከ41 ደቂቃ ነው የሚለው። አንዴ አሁንም እሱን ክሊክ አደርገዋለሁኝ። ቪዲዮን አሁንም እንደዛ ቅድም እንዳደረኩት ስፒዱን ቀንሰዋለሁኝ። ስፒዱ ኖርማል የሚለውን ቱ ላይ ያደርገዋለሁ። በጣም በፋስት እንዲያጫወት ለምሳሌ የ4 ሰዓቱን በ2 ሰዓት ይጨርስልኛል ማለት ነው። አያችሁ እዚህ ጋርም እያጫወትኩ ነው፣ እዚህ ጋርም እያጫወትኩ ነው። በአንድ ስልክ 2 ፕሌሊስት አጫውታለሁ ማለት ነው። በጣም ጠቃሚ አፕ ነው። ምንድነው ለእናንተ የሚጠቅመው? ለምሳሌ እዚህ ጋር የ30ውን ደቂቃ ወይም ደግሞ የ30ውን ሰዓት በ15 ሰዓት ውስጥ ያጫውትልናል። እንደገና ደግሞ እንደ ላፕቶፕ አንድ ቪዲዮ 2 3 ቦታ 4 ቦታ እዚህ ጋር የሚያሳየው ምንድነው እስከ 10 ነው። 10 ድረስ እዚህ ጋር ይከፍትልናል። ራሱ ቦክሱ ላይ የከፈትን ዩቲዩባችን ስም ቻርት እያደረግን ከኛ የሚጠበቀው ምንድነው መስራት ነው ማለት ነው። እዚህ ጋር ያያችሁ እዚህ ጋር እያጫወትኩ ነው፣ እዚህ ጋር እያጫወትኩ ነው፣ እዚህ ጋር እያጫወትኩ ነው። እንግዲህ ማየት ማመን ነው እና ተጠቀሙበት። እኔ አሁን በ2 ስለከፈትኩ ነው። እዚህ ጋር በ4 ብለው በ4 ነው የሚያሳያችሁ። ስለዚህ በጣም ጠቃሚ ነገር ነው፣ ተጠቀሙበት። ሌላ ደግሞ በአዲስ ቪዲዮ እስከመመጣ ቸር እንሰንብት።